ሰላም ጤና ይስጥልኝ። ለዚህ ፓስተር ምላሽ ለመስጠት አይደለም፣ ነገር ግን ይህ ቪዲዮ ለታሪክ ይቀመጥ ዘንድ እንድትከታተሉት ፈልጋለሁኝ። ሴቭ አድርጉት፣ ስሙት። ጌታ ኢየሱስ ልክ ያቺ ጌቴሴማኒ ላይ ተንበርክኮ ጽዋውን ሲጠጣ ሙሉ ለሙሉ ኃጢአተኛ ድፍን ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛ ነው መሰለ ሙሉ ለሙሉ የፖለቲካ ፓርቲዎቻችን አዲስ አበባ ቁጭ ብለው ውስኪ እየጠጡ የሚደራደሩት በአህያ ለሚጭን ገበሬ። Now I'm singing like, girl, you know I want your love. Your love was handmade for somebody like me. Come on now, follow my lead. I may be crazy, don't mind me, say boy. Let's not talk too much. Grab on my waist and put that body on me. Come on now, follow my lead. Come on now, follow my lead. ኒኮ ዮናታን አክሊሉን በጣም ብዙ ማለስማማበት ከአጥቢያው ምስረታ ጀምሮ ፒኤልሲ ስለሆነ በሱ በሚስቱና በልጆቹ የሚተዳደር የሃይማኖት ተቋም ስለሆነ አራብትሽ እርግጠኛ? አዎ ዮናታን፣ አዎ ለዚህ እኮ ነው የሚያባረረው፣ አንተኖችን የሚያባረረው ለዚህ እኮ ነው። ፒኤልሲ ነው። በኢትዮጵያ ምድር ውስጥ ማንበብና መጻፍ የተቻለው ፊደልና ብዕር ቀለምና ብራና ማገናኘትም የተቻለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ለአገር ባበረከቱት ጠብቀው ባቆዩት ዕውቀትና ሀብት ነው። ኢትዮጵያ የራሴ የዘመን ቀመርና ፊደል አለኝ እያለች የምትመጻደቅበትን ተአምር የሰሩት የኦክስፎርድ ምሩቆች ወይም የሃውስ ኦፍ ዊዝደም ተማሪዎች አይደሉም። በኢትዮጵያ ገዳማትና አድባራት ውስጥ የኖሩ የተማሩና የተመራመሩ የኦርቶዶክስ ሊቃውንት ናቸው። ኢትዮጵያ የስልጣኔ ጫፍ ላይ ደርሳ ነበር በሚባልበት የአክሱም ስልጣኔ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቁልፍ ሚና እንደነበራት የሚክድ ዋቢ የለም። የቤተ ክርስቲያኗ ትምህርት ቤቶች የመጀመሪያዎቹ የኢትዮጵያ ዩኒቨርሲቲዎች ናቸው የሚባሉትም በዚሁ ምክንያት ነው። ቤተ ክርስቲያኗ በሌሎች አገሮች እምብዛም ባልተለመደ ተሞክሮ አገር ሲወረር ምዕመኗ እንዲዘምት ታቦታቱም ግንባር ድረስ እንዲሄዱ በማድረግ ለሉዓላዊነትም የተዋደቀች ነች። የእስልምና አባቶችም በኢትዮጵያ ውስጥ መሰበክ ከጀመረበት ጊዜ አንስቶ ሃይማኖቱ አንድነትን፣ ሀገራዊ ህብረትን፣ ከሌሎች ጋር ተከባብረው መኖርን በማስተማር በሌሎች አገሮች የተከሰተው የሃይማኖት ግጭትም እንዳይከሰት ያደረጉ ምዕመናቸውን በዚሁ ስነ ምግባር አንጸው ተዋህዶ እንዲኖርም ያደረጉ ለሀገር ብሔር ግንባታ ጉዞ ቁልፍ አሻራ ያስቀመጡ ለኢትዮጵያ ሉዓላዊነት ምዕመናቸው እንዲሰለፍና እንዲሰየፍ ያደረጉ እንደ ዘካትና ሰደቃ ባሉ አበርክቶች ኢትዮጵያውያን ተደጋግፈው እንዲያልፉ የሚያስችልን ስርዓት ያስተዋወቁ በመሆን ለሀገሪቱ ቁሳዊ ልማት ብቻ ሳይሆን ወሳኝ ለሆነው አገራዊ አንድነት ብዙ የደከሙና ደግሞም ጸጋና ሰላም ይብዛላችሁ። ይህ ቪዲዮ በቀጥታ የሚመለከተው በማወቅም ባለማወቅም የኦርቶዶክስ ተዋሕዶ ቤተ እምነትን ፕሮፋይል ፒክቸር በመቀየር ቻሌንጁን ለተቀላቀላችሁ ለወንጌላውያን አማኞች ይህን አክል በዚህ ልክ ማሽቃበጡ ለምን አስፈልገ? ፖለቲካዊ አጀንዳ ይኑረው አይኑረው ምን ታውቃላችሁ? ምን የምታውቁት ነገር አለ? የግብፅና የኤርትራ ቅጥረኛ የሆኑ ግለሰቦች መጥተው ይሄን ነገር በመፈጸም እዚህ መንግስት ላይ ህዝብ እንዲያምጽ ተልኮ ተቀብለው አጀንዳ ለህዝቡ ይሰጡ እንደሆነ በምን ታውቃላችሁ? በምን እናውቃለን? ወንጌላማኞች በጣም እያስተዋልን እንጂ እኛ ወንጌላማኞች የትኛውም ሰው የትኛውም ብሔር ተወላጅ ቢሆን የትኛውም የእምነት ተከታይ ቢሆን በምንም ማየት አግባብ መጠቃት አለበት ብለን አናምንም። ከሚጠቁ በግፍ ከሚገደሉ ወገኖች ጋር አብረን በመቆም ድምፅ እንሆናለን። ግን ስናደርግ በብሔርና በዘር በሃይማኖት ከፍለን አይደለም፣ ሰው ስለሆነ ብቻ አለቀ። ይህ መንግስት ከመጣ በኋላ የኦርቶዶክስ ተዋሕዶ ቤተ እምነት ስንት ጊዜ ነው እንደዚህ አይነት የአመፅ ቅስቀሳ የአመፅ ጥሪ ያደረገችው? አንዴ ጥቁር ልበሱ ስትል፣ አንዴ በርበሬ ነስንሱ ሽሮ በትኑ ስትል፣ አንዴ መንገድ ይዘጋ ከተማ ይታረስ ስትል፣ ምን ያላደረገችው ነገር አለ? ይህ መንግስት ከመጣ በኋላ ለዚህ መንግስት ያላቸውን ጥላቻ ደጋግሞ ገልጿሉ። ለዚህ መንግስት ብቻ አይደለም፣ ይሄ መንግስት ለወጣበትም ማህበረሰብ ወይም ብሔር በጣም የከፋ ጥላቻቸውን ደጋግሞ አሳይተውናል። በነገራችን ላይ የሆነ ነገር በተፈጠረ ቁጥር ሁሉ ኦሮሚያ፣ ኦሮሞ፣ የሆነ ነገር በተፈጠረ ቁጥር ኦሮሚያ፣ ኦሮሞ እያሉ ይህንን የከበረ ማህበረሰብ ጥቁር ጥላሸት የመቀባት ዘመቻ በኃይል ይዘመትበታል። ይሄ ትክክል አይደለም።
በኦሮሚያ ክልል ውስጥ ስንት ወንጌል አማኞች ሞቷሉ? ስንት የወንጌል አማኞች ቤተክርስቲያኖች ተቃጥሏሉ? ስንት ወንጌላን አማኞች ልጆቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ወንድም እህቶቻቸውን ስንት ጊዜ ደጋግሞ አጥተዋሉ በዚያ ክልል ውስጥ። እኛ መተን ብለን ጮኸናል እንዴ? አልጨውንም። ምን ሲባል በቃ የወንጌል ባህሪ ነው፣ የክርስትና አንዱ ባህሪ ነው። መገፋት፣ መገደል፣ መታረድ፣ መሰደድ አንዱ የክርስትና ባህሪው ነው። አለቀ። ደግሞ ምንም ፖለቲካዊ አጀንዳ እኛው ስራ የለ። እውነትና በጽድቅ ስለሆነ ክርስቶስን የምንከተለው ክርስትና ስለገባን ምንም ነገር እየመዘዘን እያመጣን ለፖለቲካ ግብአት አድርገን አንጠቅምም። እኛ በተጠቃን ጊዜ ኦርቶዶክሳውያን መጥቶ ለኛ ድምፅ ሆነው ያውቃሉ? አያውቁም። ግን እኛን አባቶች ተመልከቱ፣ በመግለጫቸው ከነሱ ጋር አብረው እንደሚሆኑ ነገሯቸው። ኦርቶዶክስ ተዋህዶ ቤተ እምነት ግን እኛ ከኢትዮጵያ ሀገር ብንጠፋ ከምድሪቷ ብንወገድ ደሳቸው ነው። ደግሞም ይሰራሉ እኛን ለማጥፋት ሆን ብለው ተራይሰው ተናበው ይሰራሉ እኛን ለማጥፋት ከኢትዮጵያ ከሚባልበት ሀገር። በገዛ ሀገራችን እኮ ሁለተኛ ዜጋ ሆነን እንኖር ነበር እኮ በሀገራችን ይታወቃል። ስለዚህ እናንተ ወንጌል አማኞች ፕሮፋይል ፒክቸር እየቀየራችሁ የምታሽቃብጡ እረፉ። አንድም ኦርቶዶክሳዊ በእኛ ጥቃት ጊዜ መጥቶ ድምፅ ሆኖልን አያውቁ። አንድም ኦርቶዶክሳዊ ብላ አታሽቃብጥ። ፕሮፋይል ፒክቸር እየቀየርክ ሰሜኑ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? በኦሮሚያ ክልል ወንድሞቻችን እህቶቻችን እያለቁ የለ እንዴ በእርስ በርስ ጦርነት? የእነሱ ደም አይደለም እንዴ? የእነሱ ነፍስ አይደለም እንዴ? ኩንስ በሀገራችን ሰላም እንዲሆን ሰላም እንዲሰፍን ሁላችንም መጸለይ ያለብን፣ ለሰላም መስራት አለብን እንጂ ለውከትና ለብጥብጥ ለአመጽ መስራት የለብንም። ከአመጽ ጋር ማበር የለብንም። በዛም ያሉ ወንድሞቻችን በዚህም ያሉ ወንድሞቻችን የነሱም ደም ነው፣ የነሱም ነፍስ ነው። የነሱም ነፍስ የኛ ነፍስ ነው፣ የነሱ ደማቸው የኛም ደም ነው። ስለዚህ የነሱ ደም በግፍ እንዳይፈስ፣ የነሱ ነፍስ በግፍ እንዳይታጣ ሁላችን በመጸለይ እርቅና ሰላም በኢትዮጵያ እንዲሆን እንሰራለን። አለቀ። እንደ ወንጌል አማኝ እንጂ ዝም ብለን የሆነ ነገር ሲነሳ አብረን አንፈስም፣ አብረን አንጨውም። በማስተዋል ነገሩን እንቃኛለን። ለምንድን ነው ጨው? ምንድነው በጮቴ የማገኘው ነገር? ማተርፈው ነገር ምንድነው? ሰላምን ነው ወይንስ ብጥብጥን ነው? የነፍስ መጥፋትን የሰው እልቂትን ነው ወይንስ ሰዎች ነፍሶቻቸው ደሞቻቸው እንዳይፈሱ እልቂት እንዳይሆን ነው የኔ ድምጽ ቢጠቅመው ብለን ማሰብ አለብን። ዝም ብለ እየመጣ አታሽቃብጥ። ዝም ብለ እየመጣ አትጩ። ዝም ብለ ፕሮፋይል ቼንጅ ምናምን ሲባል አብረ ቻሌንጁ በመቀላቀል አጉል የማሽቃበጥ ጥግ አታሳየን። አንዳንድ ወንጌል አማኞች ጀርባቸው ሲፋቅ ኦርቶዶክስ ናቸው፣ አጀንዳ ተቀብለው የሚንቀሳቀሱት የዛን አጀንዳ ለማስፈጸም መክፈል ያለባቸውን ዋጋ ይከፍላሉ። እንደ አጀንዳው ከግብ ለማድረስ ምንም ነገር ከማድረግ ወደ ላይ አይሉም። ወንጌል አማኝ ይላሉ፣ ነገር ግን ኦርቶዶክሳውያን ናቸው። ጀርባቸው ውስጣቸው ኦርቶዶክሳውያን፣ ላያቸው ግን ወንጌል አማኝ የሚመስሉ አንዳንድ ሰርጎ ገብ ጸጉረ ልውጦች አሉ። እነሱ በጊዜ ሂደት እናወጣቸዋለን። ታውቀው ነገር የገባ አታሽቃብጥ። ማንሽም ብትሆኝ ማለት ነው። እኛ ወንጌል አማኞች በኢትዮጵያ ምድር ውስጥ እንድንኖር በዚያ እንድንሆን ኦርቶዶክስ አትፈልግም። አንተም በጠላትነት ፈርጆ ሁሉ ጊዜ በክፉ አይን የሚያይ ኦርቶዶክሳዊ ነው። ይታወቅ። አታሽቃብጡ። ከማንኛውም በግፍ ከሚጎዳ ከሚገደል በግፍ ጥቃት ከሚደርሰው ሰው ከሆነ ከየትኛው ሃይማኖት ተከታይ ተጠቂ ጋር አብረን እንቆማለን፣ ደግሞም ድምጽ እንሆናለን። ከዛ ውጭ ግን ኦርቶዶክስ ለምሰጠን አጀንዳ ያን አጀንዳ አምጥተን አብረን ከነሱ ጋር አንጨውም። በቀድሞ በነበረው መንግስት ምን ስንት ጊዜ እንደዚህ ነገር ነው። ኦርቶዶክስ ተዋህዶ ቤተ እምነት ጨዋለች እንዴ? አሁን በዚህ መንግስት ላይ ይታወቃል። የመንግስት ምን እየሰራ እንደሆነ ስለሚታወቅ የሚሰራውን ስራ ለማበላሸት ጥቁር ጥላሸት ለመቀባት አጀንዳ ተቀብሎ የሚንቀሳቀሱ ክፎች እዛው ሀገር የተቀመጡ አንዳንድ ሀገር የሸጡ ሰዎች አሉ። የነሱን ድምጽ ባንጨው መልካም ነው ብዬ እላለሁ። ወንጌል አማኞች እናስተውል እንጂ እናስተውል፣ በጣም እናስተውል። ጸጋ ያብዛላችሁ። ይሄን ቪዲዮ ከተመቻችሁ ደስ ካላችሁ ሼር፣ ኮፒ ሊንክ አድርጉ። እኔ ግን ጩኸቴን ጮኬያለሁ። መቼም ቢሆን እኔ ቤካ ከየትኛውም ማህበረሰብ ከየትኛውም ብሔር
ከየትኛውም ሃይማኖት የመጣ ወንድም እህቴ ብትጠቃ በግፍ ቢገደል አብሬ ከነሱ ጋር ቆሜ ድምፅ እሆናለሁ እንጂ የኦርቶዶክስን ድምፅ የኦርቶዶክስን ጩኸት አልጨውም። ይታወቅ። ጸጋ ያብዛላችሁ። እንግዲህ ይሄ ለፕሮቴስታንቶች ቆማለሁኝ፣ እቆተ እምነት ሰራለሁኝ፣ እሞግታለሁኝ የሚል ሰው ነው። ቤካ ይባላል። ማህበራዊ ሚዲያ ላይ ከነቀለሜ ጋር ሆኖ ቤተክርስቲያንን ከሚሰድብ ከሚያንቋሽሽ ሰዎች ጥቂት ሰዎች መካከል አንደኛው ይህ ሰው ነው። እኔም ጮሆ ሰው ስለሆኑ ብቻ እጮሃለሁኝ አለ። እሰየው፣ ሰው ስለሆንኩ ብቻ ከጮክማ ጥሩ ብለን ነበር። አርሲ ላይ እኮ እየተገደሉ ያሉት ሰዎች እንጂ አህዮች አልነበሩም። ሰዎች እንጂ ውሾች አይደሉም። ግን አልጮክም። በሰውነታቸው ምክንያት እየተገደሉ ነው። ግን አልጮክም። ለብሔር ጥላቻ አላቸው ኦርቶዶክሳውያን ያልክ፣ ኦሮሞዎች ለኦሮሞ ጥላቻ አላቸው ማለት ነው። ምክንያቱም የኦሮሞ ኦርቶዶክሶች እየተገደሉ ነው። የኦሮሞ ኦርቶዶክስም አለ። የኦሮሞ ኦርቶዶክስ ኦሮሞን ይጠላል ማለት ነው። ይሰመርበት። ክርስትና ገብቶናል አለ። ክርስትና ሰዎች ሲገደሉ መሳቅ፣ ሰዎች ሲገደሉ እንኳን ማለት ይሆን የእናንተ ክርስትና? ይሄም ሌላ ጊዜ ይመለሳል ብዬ ተስፋ አድርጋለሁ። ኦርቶዶክስ ለኛ አልጮኸችም ማለት እውነት ፕሮቴስታንቶች ሲታሰሩ፣ ፕሮቴስታንቶች ሲገደሉ፣ ፕሮቴስታንቶች ቸርቾቻቸው ሲቃጠሉ እኛ አልጮህንም? በዩቲዩብ፣ በቲክቶክ፣ በፌስቡክ አልተናገርንም? ይህም ለታሪክ ይቀመጥ። እኛን ለማጥፋት ይተጋሉ አለ ኦርቶዶክስ ቤተክርስቲያን። ፕሮቴስታንቶችን ለማጥፋት ለመግደል ትተጋላችኋል። መንፍቅና እንዲጠፋ እንፈልጋለን፣ ሰዎቹ እንዲተርፉ ግን እንፈልጋለን። ይህ ማለት ግን እንገላቸዋለን ማለት አይደለም። ሰዎች ነን፣ ክርስትና የገባን ሰዎች ስለሆነ። ስለዚህ እሱንም ያዙልን። ሰሜን ክልል እያለቅን ነው አለ። እውነት ሰሜን ክልል እያለቀ ያለው ፕሮቴስታንቱ ተመርጦ ነው? እውነት ሰሜን ክልል ከ90% በላይ ኦርቶዶክሱ አይደል እንደሚኖርባት? ያ ሁሉ በሚሊዮኖች የሚቆጠሩ በጭፍጨፋ ያለቁ ሰዎች እውነት ፕሮቴስታንቶች ናቸው? እውነት ሰሜን ክልል ላይ እያለቀ ያለው ፕሮቴስታንት ነው? እውነት ጦርነቱ እየጎዳው ያለው ፕሮቴስታንትን ብቻ ነው? ይሄንም ያዙልኝ። ኦርቶዶክሳውያን አልተጎዳችሁም፣ አልተገደላችሁም አይነት መልእክት አስተላልፏል። የሆነ ሆኖ ታሪክ የሚያወሳው ታሪክ የሚናገረው ነገር ስለሆነ ታሪክ እስከሚፈታው ድረስ እንታገሳለን። ቸር ቆይ። ጌታ ኢየሱስ ልክ ያቺ ጌቴሴማኒ ላይ ተንበርክኮ ጽዋውን ሲጠጣ ሙሉ ለሙሉ ኃጢአተኛ ድፍን ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛኑ መሰለ። ሙሉ ለሙሉ ኃጢአት። ይሄ ልጅ ምን አይነት ትምህርት እያስተማረ እንደሆነ አሁን ከተናገረው ትምህርት እስኪ እንመልከት። ክርስቶስ ሙሉ በሙሉ ኃጢአተኛ ሆነ ብሎ ነው ያስተማረው። ታዲያ የዚህ ትምህርት ምንጩ ማን ነው? ይሄ ትምህርት ከየት ነው የተቀዳው? የትኛው ወንጌል ላይ ያለ ትምህርት ነው? ይሄን ክርስቶስ አስተምሮታል? ይሄን ሐዋርያት አስተምረውታል? መጽሐፍ ቅዱስ የሚያውቀው ትምህርት ነው? የቱ ጋር የተጠቀሰ ትምህርት ነው? ከዚህ በላይ ክርስቶስን ስሙን ጠርቶ መሳደብ ከወዴት ይመጣል? ክርስቶስ ሙሉ በሙሉ ኃጢአተኛ ሆኖ ነበራል። እንግዲህ የራስን ትርጉም ስትሰጥ ከመንፈስ ቅዱስ ቅኝት ስትወጣ ደማዊ ስጋዊ ትርጓሜ ነው የምታስቀምጠው። ወዳጄ መለኮት በስጋ ተገልጦ ሰው ሆኖ ያየነው መጽሐፍ እንደሚለን ባህሪያችንን ባህሪው አድርጎ በተዋህዶ ሲገለጥ ፍጹም ሰው ፍጹም አምላክ ሆኖ በምድር ሲመላለስ ቅድስናውን ጠብቆ ነው። ኃጢአተኛ ከሆነማ ቅዱስነቱ ጠፋ ማለት ነው። ክርስቶስን ቅዱስ አይደለም ልንለው ነው። ምክንያቱም ኃጢአተኛ ሆኗል የሚለውን ትምህርት ከተቀበልን ክርስቶስ ቅዱስነቱን አጣ ማለት ነው። ቅዱስ ላንለው ነው። ይሄ ፍጹም አጋንንታዊ ትምህርት ነው።
ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 4 ቁጥር 15 ላይ የገለጸልን እውነት ኢየሱስ ክርስቶስ ሰው ሆኖ መገለጡ፣ ባህሪያችንን ባህሪ አድርጎ መታየቱ፣ በሁለንተናው እኛን መሰለ ግን ከኃጢአት በቀር ብሎ ቅዱስ ጳውሎስ ይነግረናል። ከመንፈስ ቅዱስ ጋር የነበሩ በመንፈስ ቅዱስ ቅኝት ውስጥ ያሉ የእግዚአብሔር ባሪያዎች ኢየሱስ ክርስቶስን እንዴት ባለ ተዋህዶ እንደተገለጠ ተንትነው ነው የነገሩን ያስተማሩን። ይሄ ልጅ ግን ይህንን የወንጌል ትምህርት ሽሮና ቀይሮ ሌላ ወንጌል ሰበከ፣ ክርስቶስን ኃጢአተኛ ሆኗል አለ። ከቅዱስ ጳውሎስ ትምህርት ጋር ተጋጭ። እንዲህ አይነት የእግዚአብሔር ባሪያ የለም። እንዲህ አይነት የእግዚአብሔር አገልጋይ የለም። ይሄ ሌላ ወንጌል የሚሰብክ ሌላ ኢየሱስን የሚገልጥ በሌላ መንፈስ የሚመራ የዛ የጨለማው ኃይል ትምህርት ነው።